አንዳንድ ጊዜ ሰላም ልክ እንደ ቀትር ጥላ ለዘላለም አይቆይም እና 40 ማይል ርቀት ኤላ በሚባል ሸለቆ ውስጥም ሰላም ከጠፋ እንዲሁም ሰነባበተ። የኤላ ሸለቆም ተሰነጣጠቀ፣ በመሬት መንቀጥቀጥ ወይም በአውሎ ንፋስ ሳይሆን በፍርሃት። ባለፉት 40 ቀንና 40 ሌሊት የእስራኤል ሰራዊት በምዕራባውያን ሸለቆ ላይ በረዶ ሆኖ ቆመ። በ10 ሺህ የሚቆጠሩትም ጎዳና ብረትን ለብሰው ጦራቸውን በአፈር ውስጥ ተዘርግፈው ጋሻቸውን በከንዳቸው ላይ ተጭነዋል። እነሱም ተዋጊዎች ናቸው። ከሞዓባውያን ከአሞናውያን እና ከአማሌቃውያን ጋር ተዋግተዋል፣ ደምና ደምን ቀምሰዋል። ላለፉት 40 ቀናት ግን አልተንቀሳቀሱም። ከፊታቸው ለወራት ውሃ ያልፈሰሰበት ደረቅ የሆነ ወንዝ ላይ የፍልስጤማውያን ጦር ይገኛል። ቁጥራቸውም የበዛ ነው። በእጅጉ የታጠቁ ናቸው። ጋሻቸው ምረት በሌለው ፀሐይ ውስጥም ያበራል። የጦርነት ዜማቸው ኮረብቶቹ ላይ ያስተጋባል። እነዚህ ከጦርነት ጋር ከፊት ለፊት በሸለቆ ወለል ላይ ብቻውን ቆሟል። ይሄ ሰው ጎልያድ ነው። ስሙ ራሱ እርግማን ነው። 6 ክንድ ከስንዝር የሆነ የሰማይ ስባሪ የናሱ ብርሃን እንደ ምድጃ ይይዛል። በቀጥታ ለማየት የሚዳፈሩትን አይኖችን ሊያሳውር ይችላል። በእያንዳንዱ እርምጃ ምድርን ያናውጣል። የጠንካራ ሰዎችንም ልብ እንደ ብረት ያቀልጣል። የእጁ ጦር የተለመደ ጦር አይደለም፣ የሽማኔ ምሰሶ ያክላል። ጫፉ ብቻ 600 ሰቅል ይመዝናል። ከፊቱ የያዘው ጋሻ 3 ወታደሮችን መከለል ይችላል። ለምን ለጦርነት ተሰልፋችሁ መጣችሁ? እኔ ፍልስጤማውያን አይደለሁምን? እናንተስ የሳኦል አገልጋይ አይደላችሁምን? ሰው ምረጡ፣ ወደ እኔ ይውረድ። ሊዋጋኝና ሊገድለኝ ቢችል እኛ ባሪያዎች እንሆናለን። ነገር ግን ብገድለው የኛ ተገዦች ትሆናላችሁ፣ እናም ታገለግሉናላችሁ። እናም እንድገጥመው አንድ ሰው ስጡኝ አለ። ማንም የሚዳፈር እስራኤላውያን ግን አልተገኘም። አንድም ሰው ወደፊት አልወጣም፣ አንድም እጅ ሰይፍ አላነሳም። ንጉስ ሳኦል በንጉሳዊ ድንኳን ውስጥ ባለው ዙፋን ላይ በትዝታ ነጎደ። በአንድ ወቅት በእስራኤል ረጅምና ሰፊ ትከሻ ያለው ሰው ነበር። በአንድ ጊዜ በጦር ሜዳ ላይ በመኖሩ ብቻ ጠላቶቹ እንዲሸሹ ሆነዋል። አሁን ግን እጆቹን በዙፋኑ ክንዶቹ ላይ አድርጎ ተቀምጧል። ጥላዎቹ ከዓይኑ በታች አርፈዋል። አሁንም ንጉስ ነው። ነገር ግን ባዶ መንግስት እንደሚገዛ ሊያዘንፈው የማይችለውን ሰው እንደሚገጥም ይሰማዋል። ነቢዩ ሳሙኤል በጸሎት ተንበረከከ። እግዚአብሔርም አለው፣ የቀንድ ዘይትን ሞልተ ወደ እሴይ ሂድ፣ ከልጆቹ መካከል ንጉስን መርጫለሁ። ሳሙኤልም ታዘዘ፣ ዳዊትንም በድብቅ ቀባው፣ ከእረኛው ላይ ዘይቱን አፈሰሰው። ለ40 ቀናት ጎልያድ ጥሪውን አቀረበ። ለ40 ቀናትም ማንም መልስ አልሰጠውም። ፍርሃት በአየር ላይ ብቻ ሳይሆን በአፈሩ በውሃውና እንዲሁም በሕዝቡ ውስጥ ሰርጾ ነበር። እግዚአብሔር ግን ሰው እንደሚያየው አያይም። ሰው ውጫዊ ገጽታን ያያል፣ እንደ ሰራዊቱ ጥንካሬ፣ በንጉሳውያን ውስጥ ያሉትን ጥላዎች። ጌታ ግን ልብን ይመለከታል። ከሸለቆ ርቆ በቤተልሔም ሜዳ አስቀድሞ መርጦ ነበር። ዳዊት በመንጋው መካከል ተቀምጦ በበገና እየዘመረ እያመሰገነ ነበር። ከንፈሩ ላይ ያሉ ቃላት ንጉስ ሆኖ የሚጽፋቸው ቃላት መሆናቸውን አያውቅም ነበር። የሚያውቀው ነገር ግን ቢኖር ከዋክብት የፈጠረ አምላክ የእረኛውን ዝማሬ ለሚሰማውም አይኖቹ ሸንተረሩን ሲቃኙ አንድ ግዙፍ አንበሳ ከመንጋው ወደ ተለየው ጠቦት ቀረበ። ሌላ እረኛ ቢሆን አንዷን በግ በመሰዋት ብዙዎችን ሊጠብቅ ይችል ነበር። ነገር ግን ዳዊት እንደሌላ እረኛ አልነበረም። አንበሳውን በበትሩ መተው ጣለው። ወደፊት ለሚጋፈጠው አንበሳን ለመግጠም እጆቹን እያሰለጠነ ነበር። እሴይም ለልጆቹ ስንቅ አዘጋጀ። ለዳዊትም በሰራዊት ውስጥ ላሉት ወንድሞቹ ዳቦ፣ አይብና ውሃውን ይዞ ወደ ኤላ ሸለቆ ጉዞን ጀመረ። በቦታው ሲደርስ የጎልያድ ድምጽ ሸለቆን እያናወጠው ነበር። የእስራኤልም ሰዎች ሁሉ ሰውየውን ባዩ ጊዜ እጅግ ፈርተው ከፊቱ ሸሹ። ይህን
ይህን የወጣውን ሰው አያችሁትን? በእውነት እስራኤልን ሊገድለው ወጣ። የሚገድለው ሰው ንጉሥ እጅግ ባለጠጋ ያደርገዋል፣ ልጁንም ይድርለታል። የአባቱንም ቤተሰብ በእስራኤል ዘንድ ከግብር ነፃ ያወጣቸዋል። ዳዊትም በአጠገቡ ላይ የቆሙ ሰዎች ይህን ፍልስጤማውያን ለሚገድል በውኑ ይህ ይደረግለታል አለ። ታላቁም ወንድሙም ኤልያብ ከሰዎች ጋር ሲነጋገር ሰማው፣ በእጅጉም ተቆጣው። ለምን ወደዚህ ወረድክ? እነዚያን ጥቂቶች በጎች በምድር በዳ ለማን ተውካቸው? እኔ ኩራትህንና የልብህን ክፋት አውቀዋለሁና ሰልፉን ለማየት መጥተሃል አለው። ዳዊትም እኔ ምን አደረግኩ? ይሄ ታላቅ ነገር አይደለምን? አለ። ሳኦልም ስለ እርሱ የማንንም ልብ አይውደድ፣ እኔ ሄጄ ያን ፍልስጤማውያን እወገዋለሁ አለው። ሳኦልም አንተ ገና ብላቴና ነህና እሱም ከብላቴናነቱ ጀምሮ ጦረኛ ነውና ይህን ፍልስጤማውያን ለመውጋት አትችልም አለው። እኔ ባሪያ የአባቴን በጎችን ስጠብቅ አንበሳ ወይም ዱር ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር። በኋላውም እከተለውና እመታው ነበር። ከአንበሳውና ከዱር ያስመለጠኝ አምላክ ከዚህ ያልተገረዘ ፍልስጤማውያን እጅ ያስጥለኛል። ሳኦልም ሂድ፣ እግዚአብሔር ካንተ ጋር ይሁን አለው። ጥሩዝም አለበሰው፣ በራሱ ላይ የናስ ቆብ ደፋለት፣ ሰይፉን በልብሱ ላይ አስታጠቀው። ዳዊትም 1 እና 2 ጊዜ ሲራመድ ደከመው፣ አልለመድኩምና በዚህ መሄድ አልችልም አለ። ከላዩም አወለቀለት። ዳዊትም በትሩን በእጁ ያዘው፣ ከወንዝም 5 ድብልብል ድንጋዮችን መረጠ፣ በእረኛ ኮረጆም በኪሱ ከተታቸው። ወደ ጎልያድም ቀረበ። ጎልያድም አለው፣ በትርና ድንጋይ ይዘህ የምትመጣው ግን እኔ ውሻ ነኝን? ስለው የለም ከውሻ ትከፋለህ፣ አንተ ሰይፍና ጦር ጋሻም ይዘህ ትመጣለህ። እኔ ግን ዛሬ በተገዳደልከው እስራኤል አምላክ ስም የሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። ዛሬ አንተም በእጄ አሳልፎ ይሰጣል። ጎልያድም ተነስቶ ወደ ዳዊት ቀረበ። ዳዊትም ወንጭፉን እያወዛወዘ ወደሱ ሮጠ። 1 ድንጋይ ወሰደ እና ግንባሩን መታው፣ በፊቱም ተደፋ። ሰይፉንም ይዞ ከሰገባው መዘዘው፣ ገደለው፣ ራሱን ቆረጠው። የእስራኤላውያን ወታደሮች እልል አሉ። ፍልስጤማውያን ደግሞ ዋናቸው እንደሞተ ባዩ ጊዜ ሸሹ። ድሉም ተጠናቀቀ። ድንጋዮችም አስማት አልነበሩም፣ ወንጭፉም የተቀደሰ አልነበረም። የዳዊት ድፍረት ግን ከእግዚአብሔር ነበር፣ ሕያው አምላክ በእረኛው በኩል ራሱን ገልጧልና። ከዓመታት በኋላ ዳዊት ንጉሥ ሆኖ እንደዚህ ብሎ ጽፏል፣ በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም። እውነተኛ ጦርነት በፍጹም ከጦርና ጋሻ ጋር አይደለም፣ ከራስ ፍርሃት ጋር እንጂ። እግዚአብሔር በዚህ የለም ከሚለው እንጂ። እግዚአብሔር ኃያላን እንዲያሳፍር ትንሹን ይመርጣል። ይህም ታሪክ ግዙፍ ጎልያድ ስለመገደል ሳይሆን ልብን ስለሚመለከትና በእምነት ለሚሰራ ኃይልን የሚሰጥ አምላክ ነው። ታሪካችን በዚህ ላይ ያበቃል። ሰላም እግዚአብሔር ከሁላችን ጋር ይሁን። ቻናሉን ሳብስክራይብ ያላረጋችሁት ሳብስክራይብ በማድረግ ቤተሰብ ይሁኑ።